እስኪ እማማ ዝናሽ እንከታተል። አሁን ደግሞ የአቶ ሽመክት ለቅሶ ቤት ሄደው ነው እንግዲህ። የሽመክት አክስት ወጥ የለም ወጥ እማማ ዝናሽ የሚበላ አይ ዘካሪያስ ለቅሶ ቤት ሄደ ወጥ ትጠይቃለህ፣ ምግብ ትጠይቃለህ። ሰርግና ማህበር አይደለም። ትክክል። ወጥ የለም እማማ ዝናሽ ትክክል፣ በጣም ትክክል። ከርሳም ሰርግ አይደለም ማህበር አይደለም። ቀን የመጣ ነው የሚበላ በሩን ስንገባ የሚበላ የለም ወይ ይላል። ኧረ እንዴት የመሰሉ እውነት እኮ ነው። ዱባ ይመስሉ ፊታቸው ዱባ ይመስላል። አይ ዘካሪያስ ነፍስ አይማርም እኮ የምር። እዛ ገጠርማ 4 ልጅ አላቸው። ያው ታዲያ ከአራት ሚስት ነው የወለዱት። ከአራት ሚስት አንዳንድ ነው የወለዱት። እንዴት እማማ ዝናሽ ምንም ምክንያት አልፈለጉም። በሞተ ሰው ላይ መፍረድ አይቻልም። እንዴት እንደሚያምሩ ያው ይሄን የመሰለ ሞተብኝ። አዎ ለቅሶ አይባባስም፣ ያጫውታል እንጂ የሰው ልጅ ለቅሶ ማባባስ የለበትም። እውነት ነው። ጋይ ሽመክት አስለቃሿ መጣች። አንድ ላይ ሁሉም እናለቅሳለን። አቶ ሽመክት አንድ ላይ እናለቅሳለን። ወይ ፈጣሪ ደግሞ አስለቃሿ ማን ትሆን ደግሞ አስለቃሽ? ወይ ጉዳችን ዘንድሮ መጣች አስለቃሽ። ዘካሪያስ ነፍስ አይማርም የምር የምትሰራው ስራ። ትንሽ እንረጋጋና እናለቅሳለን። እኔ አስለቃሽ ነኝ። ክፍለ ሀገር ነበርኩኝ፣ ለቅሶ ነበር። ከክፍለ ሀገር ነው የመጣሁት። ትንሽ ደክሞኛል። ቆይ ትንሽ እንረጋጋ። ከየት ሀገር ነው የመጣሁት? ከድሬዳዋ። አዎ ድሬዳዋ ነበርኩ። ትንሽ ግን የሆነ አረቄ ደግሞ እንጀራውን ደግሞ ተነከ ደግሞ አረቄም ፈለገ። ወይ ፈጣሪ ለቅሶ ቤት ተሄዶ ስለሆድ ማሰብ አይገርምላችሁ? ጣጣችሁ እሱ ዘካሪያስ መሆኑን ሳያውቁ ቀርተው። አይ ዘካሪያስ ስናስለቅስ ትንሽ ችግር ነው እማማ ዝናሽ። ወይኔ ጉዴ! ለጎን መደገፊያ እኮ ለጎንሽ። ወንድም ሞተኝ። አይ እማማ ዝናሽ እየተጫወተቦት እኮ ነው። ወንድም ሞተኝ። በሉ ተዘጋጁ፣ አሁን ልናለቅስ ነው። በልተሽ ጠጥተሽ አሁን ወደ ለቅሶ። እየመጣሽ አልቅሽ። እኔ ራሱ ውሃ ጠማኝ። በዚህ አጋጣሚ ነው እንደ የመጣሽው። አልቃሽ ናት። ኧረ ወይኔ ጉዴ! ኧረ ዘካሪያስ እኔ ብቻ ነኝ እንደምመታው ደረቴን። ያኔ ሽማክት ደረት መታሽ። እንዲያው ደረትሽ ተመታ። ልቡን ልቅ። አይ አሁን ድምፅሽን ቀየርሽው። የምር ለምንድን ነው? በላ ላድርግ። የሚበላ ነገር የለም። የሚበላ እስቲ ቀረብ አድርጉ እስቲ። እስቲ እርሷ መጀመሪያም መብል አሁንም ምግብ። ወይ ፈጣሪ አምላክ! ጎበዝ ደግሞ እኮ እኔ የምለው ድምፁን አያውቁትም፣ ግን እማማ ዝናሽ በድምፅ አይለዩትም ማለት ነው። ዘካሪያስን ይገርመኛል በጣም የመንግስት ያለ ያዙ